የልብስ ሳሙና ወሳኝ የሆኑ ኬሚካሎች አንደኛ የጽዳት ወኪል፣ ሁለተኛ ገንቢዎች፣ ሶስተኛ ኢንዛይሞች፣ አራተኛ ብሊቺንግ፣ አምስተኛ ኦፕቲካል ብራይተነር፣ ስድስተኛ ፍራግናንስ ወይም ሽታ፣ ሰባተኛ ሳሙና ሳይበላሽ ረጅም ጊዜ እንዲቆይ የሚያደርግ ኬሚካሎች፣ ስምንተኛ ቆሻሻ ከልብስ ጋራ ከውሃ ጋራ ታጥቦ እንዲወጣ የሚያደርገው ኬሚካል እና ዘጠነኛው የሳሙናውን ፒኤች ዋጋ ለማስተካከል ወይም ፒኤች ቫልዩ ለማስተካከል የምንጠቀምባቸው ኬሚካሎች ናቸው። እነኚህን ኬሚካሎች በዝርዝር የዩቲዩብ ቻናሌ ላይ አስቀምጥላችኋለሁ። በተጨማሪ ሰልጥናችሁ የራሳችሁን የሳሙና ማምረት ቢዝነስ ውስጥ መግባት የምትፈልጉ ሰዎች ካላችሁ የራሳችሁን የሳሙና ፋብሪካ ማቋቋም የምትፈልጉ ወይም ደግሞ መለስተኛ የጎጆ ኢንዱስትሪ ማቋቋም የምትፈልጉ ካላችሁ በስልክ ቁጥሬ 0991085206 ደውላችሁ መመዝገብ ትችላላችሁ። ቴሌግራም ላይም ገብታችሁ ሃይ ብትሉኝ መልስ እሰጣችኋለሁ። በተጨማሪ የዩቲዩብ ቻናሌን ማግኘት የምትፈልጉ የዩቲዩብ ቻናሌ ዲተርጀንት ዴይ የሚባል ነው። እዛ ላይ ገብታችሁ የዩቲዩብ ቻናሌ ላይ የተቀመጡ እያንዳንዱ ቪዲዮዎች ደጋግማችሁ በማየት ስልጠና የተለየ ስልጠና ደግሞ የምትፈልጉ ከሆነ ቀደም ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ መዝግባችሁ የራሳችሁን የሳሙና ስልጠና መውሰድ ትችላላችሁ። የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ በዚህ አጋጣሚ ጥሪ ያቀርብላችኋለሁ። በምታደርጉልኝ ድጋፍ ሁሉ